ኤፍሱን ነው ዛሬ ደግሞ የኔን ህይወት ድጋሚ ለመበጥበጥ የኤፍሱን ወንድም መጣ። ያንስ የኔን ከግምት አትከቱ እንደ አፍቅራት ነው ብለሽ እንዴት ትቀበያለሽ? ያኔ በእናትህ አነጋገር በጣም አሞኛል። በቃ በትክክል በቃ እኔ ሁሌ የማደርገው እኔ ለአንተ ስንት መስዋዕትነት የከፈልኩ አንተ መልሰኝ ላይ ጫዋል እነሱ ይናገሩኛል። እዛ እንዴ ዳኒ አንተ እንኳን እንዴት ነው አይደለም ሜሪ እንዴት ቆመሽ ታግባቢያለሽ? እንዴት ቆመሽ ልታሰር በቃ ሜሪ ብታሰር ይሻለኛል። እንዳትታሰር እንዴት ነው እኔ እንዳልታሰር በሚለው ጽጌ የሱ ፍቅረኛ ትሁን ማለት ኦሬዲ እኮ እስር ይሻለኛል እኮ ከዚህ ገባሽ? ይሄን ቆሞ ከማየት ጽጌ ከሌላው እንደጋውና ቆሞ ከማየት ማለት እስሩ ይሻለኛል። በምን አስበሽው ነው እስሩ ቀላል ያደረግሽው? ሜሪ ሰሚ ሜሪ ልንገርሽ አንድ ነገር ማለት ነው ይምጣ እኔ የምፈልገው ምን መሰልሽ? እሱና እኔ በተን እንነጋገር። ገባሽ አይደለ? ዳኒ ይምጣት በለኝ። ሰሚን ትላንትና እንዳልታሰር ነው አይደል? እሱ ጋር ሄደን ተለማመጥ ነው ወይ ዝቅ ያል ነው ምናምን። ይሄ ነው የልብ ልብ የሰጠው አይደለ? ይሄንን የልብ ልብ ተሰጥቶት ዛሬ ላይ ምን አለ? ጨራ ጽጌ ከኔ ጋር ትሁን አላቅ እኔ አንተ እንዳሰብከው አይደለም ዳኒ። በእግዚአብሔር ሜሪ እኔ ከሱ ጋር ጎን ቆመሽ ለማግባባት መሞከርሽ ተረድቼሻለሁ። እኔ እንዳልታሰር ምናምን ነው፣ ግን ብታሰር ይሻለኛል። ገባሽ? ይሄን ነገር ቆሜ ከማይ እስሩ ይሻለኛል። ለኔ ለችግር ማለት ከዚህ በላይ ምን እንዲፈጠር ፈለግሽ? ገባሽ? ከጎኑ ቆመሽ አልኩ ሜሪ። እኔ አንድ ነገር ጥሩ ነገር ሰሚኝ አንተ በደና ድንጋይ ታመሰግነኝ አይቻላል። በደና ድንጋይ አናት ነው አትዩ እንዴ ነው ቆመሽ ከሱ ጋር ጽጌን ከኔ ጋር አድርጊ ሲልሽ ቆመሽ ስማ ፖይንቱ የመጣላት አይደለም አንተን ክሱን የማንሳት ነው እንጂ አይነሳት እኔ እስሩ ይሻለኛል። አፉን የከፈተ ዝም ያልኩት ለአንተ ብዬ ነው። ይገባኛል። ለኔ ብለሽ ነው ግን መታሰሩ ይሻለኛል። በቃ ማውራት ሁሉ አልችልም። በቃ እኔ መታሰሩ ይሻለኝ ነበር። ይምጣስ ለምን ትታሰራለህ? እኔ ልትታሰር አልፈልግም። ቆይ እንዴት ነው እያሰብክ ያለው ዳኒ? አይኑ እንድታሰራት ፈልግ፣ ግን ያደረገው ነገር ለኔ ከእስር ይበልጣል። ገባሽ? ጽጌ ከኔ ጋር ትሁን። እሱ እንዳይታሰር ከፈለሽ ክሱ እንዳነሳ ከኔ ጋር ማን ነው እሱ? እሱ ምን ስለሆነ ነው? እሱ ስላለ ሁሉ ነገር ይሆናል። ምንድነው እሱ እግዚአብሔር ያረከው? ሜሪ አርገሽ እኮ አብረሽ እኮ ቆመሻል እኮ። እኔ ክሱን እንዲያነሳ ያወራኝ መንገድ ጽጌን ማውራት ፈልጋለሁ ብሎ ነው እመጣ። ኖ ማውራት እንደዚህ ነው እንዴ? አፈቅርሻለሁ ከድሮ ጀምሮ አድናቂሽ ነበርኩ ምናምን። ማን ነው እሱ? ይበላት ታዲያ የሚያደርጋት ሰው ለምን እስካሁን አገኛትም ነበር። ዛሬ ኤፍሱንን አልፈልግም ኤፍሱንን ካንቺ ጋር አልሆንም ስላት ነው በኤፍሱን ዙሪያ የሚመጣብኝ። ሲጀመር ይሄው ብስራ የሷ ስራ ነው። አንተ ምንድነው ያንገበገበ ያለው? ለምን ማን እንገበገበው? ጽጌ ከሱ ጋር እንድትሆን ነው እንደሚፈልገው። ምን አገባህ አንተ? ለምን አያገባኝም? ምንድነው ያልከው ባለፈው? ለምን አልኩ? ምን አልፈልጋትም ስትል ነበር? ምን ያንገበገበ? አላልኩም። የት ነው እኔ ጽጌን አልፈልጋትም ብያለሁ? አላልኩም። አንተ ስትፈልግ ትፈልጋታለህ፣ ሳትፈልግ አትፈልጋትም። አንተ ደስ እንዳለ ነው ምንም ነገር የሚሆነው። ስሜ ጽጌ ከሱ ጋር ሆና ከማያት ምንም ነገር ቢቀር ይሻላል። ገባሽ? ስለዚህ ምረጥ በቃ። ይሄ እኮ ያንተ ምርጫ ነው። ይሄ ያንተ ምርጫ ነው። እኔ ለአንተ የታገልኩልህ እንዲህ እንድትሆን አይደለም። ሁለት ልጅቷን አንዳንዴ በጣም ነው የምትገርመው። የራሷን ህይወት ልትጀምር ስትል እንዳትጀምር ታረጋታለህ አለ ብላ ስታስብ ጭራሽ ተያይዘው ነው የመጡት። ምን ማረጋሽ? ተረጋጋ አንተ። አልገባኝም። እንደዚህ እየሆንክ ምንድን ነው የምናስኬደው? ጭራሽ ተያይዛ መታ። እንዴት ነው የምረጋጋው? እንዴት ነው አንድ ላይ እየመጡ እያዩዋቸው እኔ ሰላም የምሆነው? ጉዴ ጌታዬ ሆይ። አንደርስታንድ አድርግ። አሁን ተረጋጋ። ጭራሽ እጇን ይዞ ሊመጣ በእግዚአብሔር እኔ ግራ ነው የገባኝ። እንዴት ነው ማለት እኔ አይደለም ይሄ ነገር ሲሰማ ነው እንዴ? ምን ያልከው? በእግዚአብሔር በቃ እኔ ጸብ እንዲፈጠር ነው ማለት እንደማልመጣ ታውቃለህ። ምን ስለሆንክ አንተ እሷ ነው የመጣሁት? ምን አገባ? ለምንድን ነው እጇን ይዞ የመጣው? ምን አገባ? ስለ ጽጌ እኔን አላገባኝ። ማን ነው የሚያገባው? እኔ ጠልቼ ነው የመጣሁት። እኔ ጠልቼ ካላገባኝ ማን ነው የሚያገባው? አንዴ ምን እያደረግሽ ነው? ከዚህ ልጅ ጋር እኔ ከዚህ በኋላ ምንም አይነት ንክኪ አልፈልግም። የሰማኸኝ ነው? ምን አገባህ ስለ ጽጌ? ምን አገባህ ስለ ጽጌ? አዎ ምን አገባህ? እሷን ፈልጌ ነው የመጣሁት። ከየት መጣህ አንተ? ስለ ጽጌ ምን አገባህ? ከየት ስለመጣህ ነው ስለ ጽጌ? ጭራሽ አንተ እኔ ስለ ጽጌ ጠይቀኛለህ? ዳኒ አንድ አልገባኝም። ምንድን ነው የምንሰናዘሩ? ለማውራት ነው አይደለ? ተረጋጋና አውራ። እኔ ይሄ ልጅ ይኸውልሽ ያለበት ቦታ ላይ መድረስ አልፈልግም። ምክንያቱም በእጄ ነው ሰበብ የምትሆነው። ለምንድን ነው ይኸውልህ አልፈለኩም። አንተ ነህ በእኔ ዙሪያ የመጣው። ገባህ አይደለ? ምን አገባህ አንተ ስለ ጽጌ? ምን አገባህ? ምን ማለት ነው? አንተ ነው የሚያገባህ? ምን ማለት ነው? ምን ማለት ነው? ራፊ ሜሪ ሜሪ አትደራረቡበት እንጂ ምን ልጅ ቆይ ለሱ ቆመሽ እየተከራከርሽለት ነው። በቃ አሁንስ በጣም በዛ። በቃ ጽጌ ረፊ እንደ በቃ ዳኒ ሲጀመር አንተ ማውራት ላይ መጣ። ተረጋጋ አንተ። መኖርን ባቅኖር ሁላ አልመጣም ነበር። እሺ አንዴ እኔ እኮ አንተ በጣም ትልቅ ስራ ያለ ሰው አይደል? ምንድን
ነው የምትሰራው እዚህ? ሁሌም ማገኘ አልገባኝም። ምንድነው ሜሪ? እንደሌላ ጊዜ እንዳትለምኝኝ አንቺ። ለምን አለምን? እኔ ሰላም ይኸውልሽ፣ ሰላም እንፍጠር ነው እያልኩ ያለሁት። እየሰማሽኝ ነው? ሰላም ለመፍጠር ከዚህ ልጅ ይኸውልሽ፣ እኔ ከዚህ ልጅ ጋር ምንም አይነት ንግግር የለኝም። የኔን ክስ ለማንሳት ጽጌንም ማቃት ዛሬ አይደለም። እሺ አንተ ስለ ጽጌ ለኔ እየነገርከኝ ነው? ስለ ጽጌ ለኔ ጽጌንም ማቃት ዛሬ አይደለም። ለእሷ ያለኝ ፊሊንግ ዛሬ መቼም ሞቃት አንተ አታፍርም እንዴ? እንዲህ ስታወራ እንደውም ሶሻል ሚዲያ በተዘጋ ሲል አንተ ሲል ደፋር። ኧረ በእግዚአብሔር ሜሪ አታፍርም እንዴ? አንተ ለምን እንደሚያወራው ነው የማይሆን ነገር ስለነገር ከዳኒ በፊት ነው የምታውቃት? ኧረ በእግዚአብሔር አሁን ገባኝ። ከዳኒ በፊት ነው የምታውቃት? ምን አልገባኝ። ምንድን ነው? አንዴ ኃይላ በጣም አከበርኩ። እሺ ይታሰር ከፈለገ ዳኒ ነው አይደል? ከዚህ በፊት ነገሩን ይኸውልሽ እንዳይሆን ያደረግሽው አንቺ ነሽ። አሳስረው በቀደም ቤት ድረስ መተሽ የለመንሽኝ እንዳለሽ አሳስረው። ችግር የለውም። እሱን ብቻ አይደለም ከፈለኩኝ ዝም በይ በቃ። ከፈለኩኝ አንቺን ሁላ መቀመቅ ነው መከትሽሽ። ማን አንተ እሷን ታስፈራራት? ማን ዳኒ ምን ታመጣለህ? ስርዓት አይኖርም። በቃ ሰማነሽ። ምን ነገር ህግ ከሆነ ያዘው ህግ ይፍታው። ማን አንተ? ተረጋጋ ዳኒ። ሆን ብሎ ምክንያት እየፈለገ የሆነ ነገር ባረገ ዝም በለው። ማንም ጽጌ በቃ መረጋጋት እጥረቱ ምን አልገባኝ። እናንተ እናወራለን። እሺ እንደ ወንድ ነው የምናወራው። እናንተ እሺ እንደ ወንድ ነው የምናወራው። አውራኝ እኔ ከሴጋ ሆኜ አልደነፋም። እሺ እንደ ወንድ ግን እናንተ እናወራለን። ከዚህ በላይ እንዴት ነው መደፋት ማለት? ከዚህ በላይ ምን ነው? ምን ቀረ? ከዚህ ሜሪ ግን ነገሩን ለማስታረቃት ሞክሪ። እኔ ጋር ስታወሪ የነበረው እንደዚህ ነበር። እሰርና ግረፈን እሱ ነው እንደሚገርምሽ ዳኒ አንዴ ምን ልታረግ? ይሄ ባይዘው ለኛ ማስረጃ ነው። አንተ ስልጣንን እየተመካ የምትፈልገውን ሴት መውሰድ ትችላለህ ማለት። አዎ ማስረጃ። አዎ እሷን ተመካ ማትያትም እንዴት እንደምትሆን ምንድን ነው? እሷን ተዋት እና እሷን እሷ እያረጋጋች ነው። ስማ ገና ከዚህ በላይ አደርግሃለሁ። እሺ አሁን በእሷ መምጣቴ ነው የገረመህ? እልያዝ አይደለ? እልያዝክ ምን ታመጣ ነው? ከዚህ አንተ ምን ታመጣ ነው? እሱን አሳያለሁ። እያመጣው እንደሆነማ እያሳየው እኮ ነው። ይኸውልህ እያመጣው እንደሆነ እያሳየው ነው። እያረኩት በተግባር እያሳየው ነው። ገና ከዚህ በላይ ነው ብዙ ነገር አሳያለሁ። ምንም ያየነው ነገር እንደቦታ ያለ በትርፍ ያየው ነገር አለ። ያላየንም ምንም ነገር። ለምን ተረጋግተህ ሜሪ ምን ሆነሻል? ምን በቃ ነው ከዚህ በላይ ምንም መቋቋም አልችልም። ጽጌ ኖ በቃ እንዴ ችግሩን ለመፍታት እኮ ችግሩን አንቺ ሲጀመር ችግር ልትፈጪ ሳይሆን ችግር ልታባብሽ ነው የመጣሽው አይደል? ምን አድርጌሃለሁ? ከኔ ጋር ምንድን ነው ችግር? ከኔ ጋር ችግር ምንድን ነው? ስናወራ እንደዚህ ነው ያወራነው። ሲጀመር እሱ መኖሩን ባቅሮ ነው ያልመጣ መጀመሪያ ነው። እሺ አንተ ክሱን ማስፈራሪያ አታድርግ እኮ ምን ብያለሁ? ክሱን ማስፈራሪያ አታድርግ። እኔ መጀመሪያ ምንድን ነው ያልኩሽኝ ብለኸኝ ነበረ። እኔ በእንደዚህ መንገድ ላወራ አይደለም የመጣሁት። ሲጀመር ከጽጌ ጋር ነው የመጣሁት ከማን ጋር እንጂ እሱ መኖሩን ባቅሮ ነው አልመጣም ነበር። ከማን ጋር ነው የመጣው? ከጽጉ ጋር የምን ጽና አንድ ቀን አንዴ ሜሪ አንዴ ዳኒ ላወራክ እችላለሁ? አንዴ ጠብቀኝ እሺ ዳኒ። አይ ኖ አይ በቃ ትንሽ 5 ሚኒት ነው አምስጠኝ። ዳኒ ያመሃል ሌላ ችግር ውስጥ ለምን ትገባለህ? ቤተሰቦች ምናምን ስላንተ ብዙ ነገር ሊያስቡ ይችላሉ እኮ እንዴ። ስለዚህ ከሱ ጋር ልትሆኚ ዝም ማለት አለብኝ? እንደዛ አይደለም። እኔ እዚህ ድረስ ልጁ ሲመጣ ብቻውን መምጣት እንደሌለበት አውቄ ነው የመጣሁት። እንዴ ሰላም ለመፍጠር እየሞከርኩ ነው። ለምን ነው የምትለማመጪው? ለምን ነው የምትለማመጪው? እንዳትለመኘው። ካንተ በላይ እኔ ስለምታውቀኝ ገባ? ካንተ በላይ እኔ ስለምታውቀኝ ነው እንዲህ የምትለው። የትም አታውቅም፣ የትም አታውቅም አንተን። ስማ እንዲህ ነው ክሱን ለማንሳት ሜሪ እሷ ከኔ ጋር ትሆን የሚለው ምን አይነት ጭንቅላት ቢኖረው ነው? ስለዚህ ታሰር አንተ። ክሱንም አንፈልግም ከልጅቷ ይራቅ። መታሰር ይሻለኛል። ጽግሻ ነው አንዴ። ወይኔ ያሞኛል እኮ ጌታዬ፣ ወይ በእናትህ በመጥፎ ሰዓት አገኘኝ ይሄ ልጅ። ወይኔ እንደ ልቤ እንኳን ማውራት አልችልም። ጽጌ አንድ አውሪኝ፣ አንዴ ይዘሽው ነው አውሪ። ጊዜው ነው ፈልጊው። ከሱ ጋር መሆን ነው የፈለግሽው? ምንድን ነው አልገባኝም። ከሱ ጋር ዳን አሁን እሱ ለመረጋጋት እየሞከረ ነው። ጽጌ እኔ በጣም አሞኛል፣ ከአቅሜ በላይ ሆነብኛል። እንደዚህ ሊያናግረን አይችልም፣ እንደዚህ ሊያናግረው አይችልም። ይታሰር። ለምን ነው የሚታሰር? በቃ ይታሰር። ቤተሰቡስ በቃ ይታሰር። ምን አይማሙ ምንም አይሆንም። ይታሰር። ቤተሰቦች አታስቢ። አንቺ ከሱ ጋር መሆን ካልፈለግሽ ክሱን ይታሰር። አንተ ደግሞ የት ነው የምታውቀው? እሷ ከሱ ጋር ለምትሆን ፈልግ አይደለም። እኔ እንዴት ዳኒ እጅ ለእጅ ተያይዛ ስመጣ እያዩት እንዴ እንዳትጣሉ ነው ያደረኩት። እኔ ምንም አላረኩም። እንዳንጣላ እኮ ሁለታችን ነው መጠበቅ ያለብን። አንቺ ግን እየጠበቅሽ የነበረው እሱ ነው። ሜሪ በጣም አግሬሲቭ ሆነች። እሱ ብቻውን ሆነ። ሜሪ ደግሞ አሳዘነሽ።
እኔ አሳዝኖኝ አይደለም ዳኒ፣ ቤተሰብህን አስብ፣ ህይወትህን አስብ። ያደረከው እኮ ስህተት ነው። ክሱ እኮ ልክ ነው አይደለ? እኮ ታምናለህ። እኔ እሱ ከሱ ጋር ሆነሽ ከማይ እስሩ ይሻልኛል። ገባሽ አይደል? መታሰሩን እፈልገዋለሁ። እኔ አያገባህም ስለኔ ህይወት። ያንተን ህይወት ግን በእኔ ምክንያት እንዲበላሽ አልፈልግም። ስለኔ ህይወት ደግሞ አንተ አይመለከትህም። እንዴት እንደሚያደርገው ራሱ እንዴ ነው የሚመለከተኝ? ሜሪ አይደለም ዳኒ፣ ይኸውልህ ስማኝ ዳኒ፣ ይኸውልህ አልተውም። ለመረጋጋት ሞክር። በጣም እሱ ብቻ ነው ስራ ያለው፣ እሱ ብቻ ነው የሆነ ነገር ማድረግ የሚችለው፣ እሱ ብቻ ነው ስልጣን ያለው፣ እሱ ብቻ ማሐሰብ የሚችለው። ስለ ስልጣን እኮ አላወራም። እንደዛ ነው ያወራው። ጌታ ነገር አላደረገም እኮ ጥፋተኛችሁ እኮ እናንተ ናችሁ ሲጀመር። እኛ ምን አደረግን? ተገልብጠሽ አንቺ መገልበጥ አይደለም። አሁን እኮ ይሄ እውነት እኮ ነው። በቃ መገልበጥ እኮ አይደለም ዳኒ። እኔ ማንም ሰው እንዲታሰር አልፈልግም፣ ግን ደግሞ እሱ መጥቶ እወድሻለሁ ዳኒ የዳኒን ክስ ለማስነሳት ምናምን ሲለኝ እኮ እኔም እኮ የሆነ የተሰማኝ ስሜት አለ እኮ፣ የደበረኝ ነገር እኮ አለ ዳኒ። ግንስ አሁን አንተ የምታረጋቸው ነገሮች ደግሞ ልክ አይደሉም ነው እያልኩ ያለሁት። እሱ ብቻውን ስለሆነ አንቺ ከሱ ጎን መሆን አለብሽ። እኔ ስሰድበው ወይ ስናገረው ልክ አይደለም። ሰው ጸጌነ ችግር የለውም አንተ እንዳትታሰር ጸጌ ከኔ ጋር ትወስድ። እሺ በቃ አንተ እንደዛ አይደለም። እንድሸኝሽ የፈለግሽው ምንድን ነው የፈለግሽው? በእኔ ህይወት አይመለከትም። ያንተን ህይወት ብቻ የራስን ህይወት አድ ያገባኛል። ቤተሰቦች ህይወት እኔ ያገባኛል። ቤተሰቦች ናቸው የሚጨነቁት። አንተ አታስብ። አንቺ ህይወት ያገባኛል። አያገባ እንዴት ነው ያገባኛል? ያንተ እና ማንም ያገባው ባንቺ ህይወት ምን ማንም ያገባው? በጣም ነው ያዳመጥኳችሁ። ምን ነው የምታወሩት? ከሱ ጋር ምንድነው የምትፈልጊው አንቺ? እኔ ከማንም ጋር ምንም ነገር አልፈልግም። በቃ አሁን እኔ የፈለኩሽ ጉዳይ ለምንድን ነው? እኔ ስላመመኝ እኮ እንደ ልቤ ማውራት አልቻልኩም። ይታሰር እሱ ይፍታሽ። በቃ ይታሰር። ለቤተሰብ ጦስ ናችሁ እንደዚህ አይነት ወንዶች እኮ ሲጀምር ለቤተሰብ ናችሁ ጦስ። ቤተሰብን አውጪና አንቺ ከሱ ጋር መሆን ካልፈለግ ችግር የለውም እኔ ልታሰር። ገባሻል? ህግ ነው አይደል? ጉዳያችን የያዘው ህግ ይዳኘው። እንዴት ነው እሱ ይሄ ክስ ማውረድም ማውጣትም ቻለና ገና ለገና እሱ ክሱን እንዲያነሳ፣ ይሄም እኮ ማስረጃችን ነው። ገባሽ? ክሱ እንዲያነሳ ከኔ ጋር ትሆን ማለት በጣም አሳፋሪ ነገር ነው። ልክ ላይ ይችላል፣ ግን ደግሞ ጸባይ ማሳመር አለብን። ንገሪው ጽጌ 80 ጊዜ ስልክ ስለደወለ የሚፈራው የለም። እየተከታተልኩት ነው እንዳለ እያንዳንዱ ኧረ ሜሪ ይደውል የፈለገውን ነገር ይጥራ፣ የሚፈልገው ፓስወርድ ምን ይጥራ። በእግዚአብሔር ሌላ ነገር ውስጥ አትክተቱ። ምንድን ነው እሱ? ምንድን ነው ሌላ ነገር? ምንድን ነው አልገባኝም። እንዴ የፈለገውን ነገር እኮ አልዛተም እኮ ይሄው ይዛታ እንዴ ፊት ለፊት ቆሙ። አልዛተም ሜሪ፣ እኔ አልገባኝም። አልዛተም ምንም እንኳን አላረገም ልጁ። እንዴ ለምን እንደዚህ የምትሉት? እሺ ይቅርታ ረበሽ ነው አይደለ? በጣም አስጨነቅንብሽ አይደል? ልጁ ምንም ጥፋት ሳያጠፋ ያለ ጥፋት ሆነ። ሂጂ እንደዛ አይደለም እኮ እንደዛ አይደለም። ዳኒ ምን ሆነሃል? እኔ ልታሰር ቶሎ ለምንድን ነው አግሬሲቭ የምትሆነው? ነው እሺ ችግር የለም። ለምንድን ነው የምትታሰረው? አንተ ቶሎ ለምን ትታሰራለህ? በጣም ጎበዝ። እሺ አሳሰረኝ። በቃ መታሰር እችላለሁ። ኧረ ጽጌ በማርያም እንዴ ነው እያወሩ ነው፣ እየለመነችው ነው። ኖ አይ ሲጀመር ይኸውልሽ ምንም እያወሩ አይደለም። ንገረኝ እስኪ ንገረኝ። ለምን ተረጋግተሽ የማታወሪው? አንቺ እንደምትፈልጊው ያንቺ እንዳንቺ ፍላጎት እዛ ከኔ ጋር ስታወሪ የነበረው ወሬ ሌላ፣ እዚህ መተሽ ደግሞ ከሱ ጋር ተደብረሽ። እኔ አንተን ምን ብያለሁ? በሌላ ነገር ምን ብያለሁ? አንተን ምን ብያለሁ? ምን ብያለሁ? በሌላ ነገር አንተን ሰልችቶኛል። ለምን ሜሪ ከለማይ ነው ማለት እንደዚህ አይነት ሰው ጋር ልትወሪ አልፈልግም። ነው ኬዙ ነው ሌላ ነገር ምንድን ነው ያልኩህ? ለምን ነው ብያለሁ? ኃይላ ለምን ዳኒ ክሱን አንሳለት ነው ያልኩህ። የለምን በዛ አይነት ጉዳይ ላይ የለምን አይደለም። ሲጀመር አንተ አይደለም የከሰስከው። ምን አግብቶ ነው አንተ ለማንሳት ነው ለማውጣት ማለት አይደል? እሺ ከሰሰችኝ እሱ ካላት ከሰሰችህ ምን ማለት ነው መስሎ የሚሰማ? አዎ ከዛም በላይ ያረጋሃለሁ። መከሰስ ነው የሚገርም አንተ ከዛ በላይ ያረጋሃለሁ። ከህግ በላይ ነው። ማንም ከህግ በላይ አይደለም። ለመሆኔን እሱን ታያለሽ። ችግር የለውም። ይኸውልሽ አንቺ ዝም በይ። ማንም ከህግ በላይ አይደለም። አንቺ እሱን ነው ያወራሁት እንዴ? ለምንድን ነው ስሜቴ ያራችሁ ነው? እናንተ ናችሁ ተተኛ ስሜቴ ስለሆነ ነው እየጨነቀሽ። ሲጀመር ከአንተ ጋር ልነጋገርም አልመጣሁም። ትሰማኛለህ አለ እንዳንተ አይነት ሰው ጋር ልነጋገርም አልመጣሁም። ዳኒ ምን አይነት ሰው ነው? ዳኒ ምን አይነት ሰው ነው? ንገረኝ። ምን አይነት ሰው ነው? አንቺ የምርሽ ነው እንደዚህ እየሆነሽ ያለሽው? ምን አደረኩኝና? አንተ ልጅ ታውቀኝ ነው ስለኔ የምትወው ማለት የሆነ ለማግባባት እየሞከርሽ ነበር እስካሁን እየመሰለኝ ያለው። ካኔ ጋር መግባባት አልፈልግም። ለማግባባት አንተ አላውቅም። ካንተ ጋር መግባባት አልፈልግም። ጽጌ እንደሰጥ ነው የምታግባባኝ? ለማግባባት ጽጌ እያገባ ነው የሚሆነው። ምን አገባሱ ስለሷ? እንዴ ማን ነው ባሏ? የምን ባል? አዎ የምን ባል? አንተ ማን ነህ ሲጀመር? እንዴ ህይወት ነው እየታደኩልህ ያለው፣ ህይወት ነው እየታደኩልህ ያለው እንጂ ማለት አይደለም። አትታደጊልኝ። ሰማ ሁሉም ሰው ላይ መቀለድ ነው የምትፈልገው? አላውቅም። ሰማ ሁሉም ሰው ላይ ነው መቀለድ የምትፈልገው? በሷ ደግሞ እኔ አልሰማህም። እሺ በሷ ደግሞ ምንም አይነት ነገር እንዳያደርግ። ኃይላም ለምንድን ነው የማትረጋጋው? ኃይላም ተረጋጋ። እያይሽዋለ እኔ ምን እንደሚል አዎ፣ ግን ተረጋጋ። ተረጋጋ። አንዴ ጽጌ አንዴ ልቀቅ። ላወራው ምንድን ነው የምታወሪው? አንቺ ጋር ምንም የማወራው ነገር የለም። ሲጀመር ከአንቺ ጋር መግባባት አልችልም። አንዴ ልጠይቅሽ። አም ሶሪ እኔ ነኝ ጥፋተኛ። ምክንያቱም ምንድን ነው የምናወራው? ዳኒንም ታዩ በቃ ገባኝ።
ስለሱ አይመለከትሽም አይደል? በጣም ይቅርታ እሱን ተደረበኝ ስለተናገርኩ አይመለከትሽም። ቆይ ነው ሀሳብ አለኝ ስለ ዳኒ አይመለከትሽም አለችሽ እኮ አስሬ አታስደጋግሚያት። አንድ ጊዜ ብቻ አለችሽ እኮ አይደለም ያልኩት። እኔ እኮ ያልኩት ባል አይደለም ነው እንጂ አይመለከተኝም። ባልሽ አይደለም ይችላል እንደ ባልሽ አይደለም። አንቺ ባልና ሚስት እንደሆኑ ነው የሚሰማሽ ነው። ስለዚህ ጽጌ እል በቃ ያው አንተ ፊት ንገር እንደዛ ሆኖ ነው እኔን ስታወሪኝ የነበረው ያሉ ነገር ታወራሽ የነበረው ወይንስ ለሱ ክሱን እንዳነሳለት ስላሰብሽ? እኔ ክሱን እንድታነሳለት ሌላ ነገር እኔ ምን አግብቶኝ እልሃለሁ። ክሱን ጀመረውልሽ። እኔ በዚህ ልጅ ምክንያት ከሷ ጋር እንደዚህ መነካካቴ በጣም ነው የሚያሳፍረኝ እንጂ ለጸጌ ያለኝ ስሜት ብዬሻለሁ ቅድም አይደል? ዛሬ መጣ አይደለም። ይሄን ደግሞ አሰይ ደጋግም ያለው ይሄን ነገር ጭራሽ ነው ፊት ለፊት ቆማ አትድገሙ። ስለምን ስሜት ነው የምታወራው? ጸጌን በጣም ነው የታውቃታ የምትወዳት ማን? አንተ የምትወዳት የታውቃታለህ? ጸጌን የታውቃታለህ አንተ? ጸጌን እንዴ አንተ ጸጌን ካንተ በላይ ወለ ሲጀመር እኮ ይሄ ልጅ እኮ የሰው ህይወት የሚመጣ ሰው ነው እንጂ ምንም ያንተ ህይወት ላይ አይደለም የመጣው። አንተ ነህ በእኔ ህይወት ውስጥ የመጣው። ገባህ አይደል? አንተ ከዚህ በኋላ በእኔ ህይወት ውስጥ ትገባለች። ጸጌ አትለጠፊ፣ ቢያንስ ቁሚ። ምን አገባሽ? እንደፈለገች ትሁን፣ እንደፈለገች ትሁን። የኔ ክስ ምክንያት ሁለታችሁ አንድ ላይ ልትሆኑ ፈልጋችሁ ከሆነ ምን ነው ደበረ? እንደዛ አይደለም። ደበረ? የኔ ክስ አውጣው። አዎ ደበረ። ለምን አንተ ለመርዳት እየሞከርኩ ያለው? አትርጂኝ። በቃ ጽጌ አትርጂኝ። ያንቺ እርዳታ የኔን ከክስ ለማስወጣት ከሱ ጋር መሆን ከሆነ አልፈልግም። እከሰሳለሁ፣ እታሰራለሁ። ገባሽ? አልፈልግም። በቃ አንተ ቀን እንኳን በህይወት ተራርታኝ አታውቅም። እግዚአብሔርን አልፈልግም። ጽጌ ሲጀመር ልጁ የሰው ህይወት ለመመጥበጥ የሚገባ ሰው እኮ ነው። ጽጌ ታውቀኛለህ አንተ በዚህ ልክ በደንብ ነው ማቀ ወጥነትንማ በደንብ ነው ማቀ ሱቄ ድረስ መጥተህ ያደረከውን ታውቃለህ። አትሳደብ። ሱቁ ውስጥ መቶ ምን ሰረቀ ምን አልጠየቅ። ለምን አንተ ነህ ያልተከለ ያው ጀመርኩ። በዚህ ልክ አንተ ጋር ማውራ ሰው አይደለሁም እኮ በእውነት እኔ በዚህ ልክ አንተ ከሰው የተለየ ነገርማ ብዙ ነገር አለኝ። እግዚአብሔር ይመስገን እንዳንተ ጋር ወጣ አይደለሁም። ቢያንስ ሰው ማክበር ለሰው መሆን እችልበታለሁ። እሺ የሰው ህይወት እየገባ የሰው ህይወት አንተ ነህ እኮ የኔን ህይወት እየቀማኸኝ ያለው። እኔ እኮ አይደለሁም አንተ። ማናት ለአንተ እሷ? እኔ አንተንም እሷንም ቀማ። ማናት ለአንተ እሷ? ጽጌ ለኔ ሚስቴ ነች አይደል እንዴ? ሚስቴ ነች። ምንድን ነው? በግድ አድርጊኝ ነው? በግድ ነው? እንዴት አንተ የዚህን ያክል አታፍርም እንዴ? እሱ ነው የዚህን ያክል አታፍርም? አንዴ ቆይ፣ ይሄ ጉዳይ እኔን የካድሽ ነው። ኧረ በጣም ማፈሪያ ነህ። አንዴ ጽጌ እሱ ፊት ቆማ እኔን እየካደችኝ ነው ሜሪ። ያልገባኝ ነገር እኔ እናንተ ባልና ሚስት የሆነው መቼ ነው እያልኩ ያለሁት? እኔ ከሱ ጋር ያለኝ ሪሌሽንሺፕ እያወራሁ አይደለም። እኔ ዛሬ የመጣሁት ሁለታችሁ እንዳትጋደሉ ሌላ ነገር ሊፈጠር ይችላል ብዬ አስቤ ነው የመጣሁት። ጭራሽ ይሄን ክስተት ለመጠቀም እየሞከርክ ነው እንዴ? እኮ እሱ ፊት ለፊት ሆነሽ እኔ የካድሽ እንደዚህ አይነት ሰው ነው ጭራሽ እኔ ክስ አንሳ የምባለው አይደል? ይሄ እኮ ገብቶ መማር ያለበት ሰው ነው። በእውነት ትምህርቱን በትክክል ተምሮ የወጣ ሰው ነው። አንተ ምታውቃለህ። ለዛ ነው ጭንቅላቱ እንደዚህ በጣም ስማርት የሆነው። ያንተ ጭንቅላት ነው እንጂ ስማርት ያሉ ነው። እንደ ወንድ ለመሆን ሞክር። ያንተ ጭንቅላት ነው ስማርት ያሉ ነው። ገባህ? በግድ እንዴ! ኧረ ያስጠላ። አንተ እኮ በእኔ ህይወት ውስጥ የገባኸው የምር። ይኸውልሽ በዚህ ነው ያለ ትናገረዋለህ አንተ። በዚህ ነው ያለ ትናገረዋለህ። ከዚህ በኋላ እኔ ከዚህ ልጅ ጋር ማውራት አልፈልግም። ምንም አይነት ነገር ማድረግ ያለብኝን ነገር ደግሞ አውቃለሁ። እሺ እኔ እናንተን ያገናኘን ከክሱ ውጭ እኔ እናንተን ያገናኘን የጽጌ ጉዳይ ነው አይደል? እኔ እሷን ጉዳይ በምን አይነት መንገድ እንደማስተካክለው አውቃለሁ። ከእንዳንተ አይነት ጋጦ ወጥ ጋር ግን እኔ በዚህ ልክ አፉን ለመካፈት አልፈልግም። ሲጀመር ማለት ነው ጽጌ አንድ ነገር እንገሽ እንደ ልቡ መናገር አይችልም። ዳኒ ለምን ነው እንደዚህ ገድል መስጫው? አልገባኝም። ለምን ቢሰጠውት ሰላም እንዲሁ ዳኒ እኮ ነው ድንገር አንድ ነገር ማለት ነው እዚህ ጋር ክስ ስለያዘኝ ማለት ነው አንተ ወንድ ሆንክ ሴት ሆንክ ምናምን አይደለም እዚህ ጋር እናንተ የሚያጋጭ ገባ አይደለ? አንተ ማንንም አይደለም ገባ? ለአንተ አንሻ አይደለም ገባ? የክስ ወረቀት ስለያዝክ እንጂ ለአንተ ማንንም አያንስም። አታቀኝም። አሁን ብትመታው ደግሞ ክሱ ሌላ ክስ ይመጣል። ሆን ብለህ ሰበብ እየፈለክ ነው ገባ? ሌላ ክስ ከኔ ጋር ፈልገህ እኔ ሲጀመር ብዬሻለሁ። እኔ ከእንደዚህ አይነት ሰው ጋር እንደማወራ ባውቀው ነው መጀመሪያ ነው ማለት። እኔ ጽጌን አትግርም እያለችኝ ያለችው እግዚአብሔር አልገባኝም። ጽጌ እኔ እየጠበቅኩት እኔ ልጠብቀው፣ አንቺ ዳኒ ናውሪ። እኔ ልጠብቀው። እኔ ምን ያደርገኛል? ምን ያደርገኛል? ከዚህ በላይ ምን ታደርገኛለች? ካለች ፍቅረኛ አይደለህም ያልኩት እንጂ እኮ አልካድኩም። ምንድነው መካድ? እንደማታውቂ ሰው እኮ ነው እየሆንሻለሽ አንቺ ጭራሽ ሜሪ አልገባሽም። ሜሪ ያንቺ ደግሞ ይለያል። ያንቺ ደግሞ ይለያል። ኖ ያንቺ ደግሞ ይለያል። እንዴት በዚህ ያህል ሰው ተናገራለህ? በጣም የሆነ የዚህ ያክል በጣም ማክበሬ ምን ማለት እንደዚህ የሚያስወርደኝ ከሆነ አልተዋወቅንም። ለዛ ነው ችግር የለውም። መጥፎ ነገር አላልኩም። አይ ጋጠወጥነትንማ ታውቀዋለህ። እውነት ጋጠወጥነትን ታውቀዋለህ። በዚህ ልክ ከእንዳንተ አይነት ሰው ጋር ማወራም ሰው አይደለም። እኔ ጋጠወጥ ከሆንኩ ደግሞ ከዚህ በላይ ማንነቴን አሳያለሁ። እስካሁን ዝቅ ብዬ እላለሁ። እሺ ከዚህ በኋላ ምን አይነት ሰው እንደሆንኩ አሳያለሁ። አንተ ከዚህ ጋር ያለህን ነገር መጥፎ ሰው ደግሞ ምን አይነት ሰው እንደሆንኩ አሳያለሁ። ታዩ እኔ እሱ ነገር ነው የጨርሰዋለሁ። ጽጌ ኃይላ እኔ ምንም አልልህም። ይኸውልህ እኔ ምንም አልልህም። አታረጋጊውም እንዴ አንቺ?
ስለምን አይላም ነው የምታወሪው? ያለው አይላም ለማውራት ምን ታመጣለህ? ምንድን ነው የምትሽከረከረው? ምን ልትሆን ነው? ምን ልትሆን ነው የምትሽከረከረው? ኧረ በእግዚአብሔር ምን ልታመጣ ነው ዳኒ? ኧረ በእግዚአብሔር ሜሪ፣ በጣም ታገሱት። ገባ? በቃ እሺ፣ ስማኝ፣ ተፈታተንከኝ፣ በጣም እየተፈታተንከኝ ነው። እሺ ገባ? ዝም ያልኩህ ፈርቼ አይደለም፣ በእውነት ለእኔ ስትል እያለችው ነው። ለእኔ ስትል ማውራት ማለት ነው። ለአንቺ ሲል ምን ጽጌ፣ ለእሷ ስል ምንም ማድረጋለሁ። አይግረምሽ፣ ለእሷ ስል ምንም ማድረጋለሁ። ለእሷ ስትል ምንም ማድረግ ይኸውልህ፣ እንደ ወንድ እናውራ ብለኸኛል፣ ወንድ ሁኑ ብላላ። ስለዚህ አስወጣቸውና እኔ እናንተ እናውራ። እነሱ አስወጣቸውና እኔ እናንተ አንተ ልጅ ቆይ ዳኒ ረፍ፣ አሁን ረፍ። በጣም እየታገሰ ነው። በቃ ረፍ። በእንደዚህ መንገድ አይደለም ጽጌ። ግን አም ሶሪ አልጠበቅኩም እንደዚህ እንዴ። እኔ ሰላም እንድትሆን ኖ እንዴ ሰላም እንድትሆን አንድ ነገር ቢያደርገው እኔ አናግረዋለሁ። እሱ ከሆነ ችግርሽ እኔ አናግረዋለሁ። ለምን ሄዳ እሱን ታረጋጊው? ችግር የለውም። ይኸውልህ ሂጂ እሱን አረጋጊው። በቃ እሱ ሰላም አዳምጠኝ። ወይ ደግሞ ከቻላችሁ ምንድን ነው ማዳመጥሽ? አዳምጠኝ። እንዴ አንቺ ሁሌ ከኔ ጋር ማለት የሆነ ጸብ እንዴ? እኔ አልተጣላሁም። ገና እያነጋገርኩ ነው ያለሁት። ከዚህ በላይ እዚህ አይቆይ እኮ የኔን ማንነት ነው ማየት የሚፈልገው አይደለም። መስማማት አይፈልግም አለ ከኔ ጋር ላይ ነው ያለው። አንተ አሁንም አንደርስታንድ አድርገው። እሱን እንዴት ላይ ነው ያለው? እኔ አሁን ሰላም እንድትሆን ነው የምፈልገው። እግዚአብሔር እንዴ ሰላም የሚፈልግ አይነት ሰው አይደለም እንዴ ጽጌን እንካና ብዬ ሰላም እንድንሆን ነው የፈለግከው? አልገባኝም። ካንተ ጋር አንተ የሁሉም ሰው ህይወት ውስጥ እየገባህ እኮ የሰው ሰላም የምታሰጣ ሰው እኮ ነህ እንዴ። አንተ መለመንህን አትርሳ። አንተ ነህ ህይወት ውስጥ የገባኸው። ገባህ? አንተ ነህ የገባኸው። ያየሻት ለሱ የሱ ጠበቃው ነው ዛሬ። ገባሽ? የሱ ተከላካይ ጽጌ ሆነች። ምን አይነት ነገር ውስጥ ነው የገቡት? ምንድነው እየተፈጠረ ያለው? እኔ በዚህ ጋር ነገሮች ሲስተካከሉ በዚህ ጋር ይበላሻሉ። በዚህ ጋር ነገሮች ለማስተካከል ሲሞክር በዚህ ጋር ነገሮች ይበላሻሉ። ነገሮች ከአቅሜ በላይ እየሆኑ ነው። ከእለት ወደ ከአቅሜ በላይ እየሆነ ነው። የሚረዳኝ ሰው የለም። ጽጌ አትረዳኝም።